የደቡብ ሱዳን ተቀናቃኝ ኃይሎች ለድርድር ቦታ ካልሰጡ ዓለም አቀፍ ማህበረሰብ ጠንካራ እርምጃ ሊወስድ እንደሚገደድ ተገለጸ። ዓለም አቀፍ የቡና ጉባኤዎች ኢትዮጵያ ከዘርፉ የምታገኘውን ጥቅም ለማሳደግ እንደሚያስችሉ ፕሬዝዳንት ዶክተር ሙላቱ ተሾመ ተናገሩ። ፕሬዝዳንት ባራክ ኦባማ የኢቦላ ስርጭትን ለመግታት የ$6.2 ቢሊዮን ድጋፍን የላይኛው ምክር ቤት እንዲያጸድቀው ጠየቁ። ጤና ይስጥልን። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የሰዓቱ ዜናዎች ቀርብ ያለው መሰለ ግብረቱ ነኝ። የወቅቱ የኢጋድ ሊቀመንበር ጠቅላይ ሚኒስትር ኃይለማርያም ደሳለኝ የደቡብ ሱዳን ተቀናቃኝ ኃይሎች ለድርድር ቦታ ካልሰጡ ዓለም አቀፉ ማህበረሰብ ጠንካራ እርምጃ ሊወስድ እንደሚገደድ አስታወቁ። በአዲስ አበባ እየተካሄደ ባለው የኢጋድ ልዩ የመሪዎች ስብሰባ ላይ ደቡብ ሱዳናውያን በፖለቲካ ኃይሎቿ ለመግባባት ሳቢያ ዋጋ እየከፈሉ መሆኑን አቶ ኃይለማርያም ተናግረዋል። እናም 28ኛው ልዩ የመሪዎች ስብሰባ በቁርጥ ስምምነት ሊጠናቀቅ እንደሚገባው አሳስበዋል። የኢትዮጵያ፣ የኬንያ፣ የሱዳን፣ የሶማሊያ፣ የዩጋንዳ፣ የጅቡቲ፣ የደቡብ ሱዳን መሪዎች የአፍሪካ ህብረት ኮሚሽነርና ተቀናቃኝ ኃይሎቹ የተሰባሰቡበት ልዩ የኢጋድ ጉባኤ አንድ ዓመት ሊደፍን የተቃረበው የደቡብ ሱዳን ጉዳይ ላይ ስምምነት ባልደረሰባቸው አጀንዳዎች ላይ መክረዋል። ድርድሩ የኢጋድ የወቅቱ ሊቀመንበር ጠቅላይ ሚኒስትር ኃይለማርያም ደሳለኝና ጸሐፊው ፕሬዝዳንት ኡሁሩ ኬንያታ ተቀናቃኞቹን ሳልቫኪርና ሪክ ማቻርን ፊት ለፊት በማወያየት ቀጥለዋል። ሪፖርተራችን ፍታወቂ ወንደሰ እንደዘገበው ኢትዮጵያ የኢንዱስትሪ ልማት ለማፋጠን በምታደርገው ጥረት ሀገራትና የዓለም አቀፍ ተቋማት ድጋፍ እንዲያደርጉ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጥሪ አቀረቡ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በኦስትሪያ ቬና በተካሄደው በተባበሩት መንግስታት የኢንዱስትሪ ልማት ድርጅት ሁሉን አቀፍና ዘላቂ የኢንዱስትሪ ልማት ጉባኤ ላይ ተሳታፊ ሆነዋል። ብሮኮርኮ በኢንዱስትሪ ልማት ላይ በመከረው የቪየና ጉባኤ የተለያዩ ዓለም አቀፍ ተቋማት ተወካዮችና የሀገራት መሪዎች ተሳትፈዋል። በተባበሩት መንግስታት የኢንዱስትሪ ልማት ድርጅት የተዘጋጀው ጉባኤ ሀገራት በዘርፉ እያደረጉ ያሉትን ኢንቨስትመንት በማጠናከር ዘላቂና ሁሉን አቀፍ የኢንዱስትሪ ልማት ማረጋገጥ በሚቻልበት ሁኔታ ላይ መክሯል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ እንዳሉት ኢትዮጵያን መካከለኛ ገቢ ካላቸው ሀገሮች ተርታ ለማሰለፍ ከግብርና ወደ ኢንዱስትሪ መር የኢኮኖሚ ሽግግር ውስጥ መሆኗን አመልክተዋል። ይህንንም ለማረጋገጥ በተመረጡ የኢንዱስትሪ ዘርፎች ላይ ትኩረት ተሰጥቶ እየተሰራ መሆኑን ጠቁመዋል። In order to maximize the contribution from the industrial sector የኢንዱስትሪ ዘርፍ ሚናን ከፍ ለማድረግ መንግስት ዋናና በተመረጡ ዘርፎች ላይ ትኩረት ሰጥቶ በመስራት ላይ ነው። ጨርቃ ጨርቅ፣ ቆዳና ሌጦ፣ የግብርና ውጤቶች ማቀነባበሪያ፣ ብረታ ብረትና ኢንጂነሪንግ ዘርፎች ከዋነኞቹ መካከል ናቸው። ባለፉት 10 ዓመታት የተመዘገበውን የሁለት አሃዝ እድገት ለማስቀጠልም የአምራች ኢንዱስትሪን ዘርፍ ማሳደግ ወሳኝ መሆኑን ጠቁመው ለዚህም የዓለም አቀፍ ተቋማትና ሀገራት አጋርነት ወሳኝ መሆኑን ጠቁመዋል። Ethiopia is increasingly engaging with different partners and countries, including the emerging nations like China. ኢትዮጵያ ከተለያዩ አጋር ተቋማትና ሀገራት ጋር በተለይም በፈጣን ሁኔታ በማደግ ላይ ካሉ የእስያ ሀገራት እንደ ቻይናና ቱርክ ጋር በስፋት እየሰራች ነው። ይህም የተለያዩ የቴክኖሎጂና የእውቀት ሽግግር እንድናገኝ ረድቶናል። የውጭ ቀጥታ ኢንቨስትመንትን መሳብ የመንግስት ዋነኛ ትኩረት መሆኑንም ጠቁመዋል። የኢንዱስትሪ ዘርፍ በኢትዮጵያ በአመት በአማካኝ 18% እድገት በማሳየት ላይ ይገኛል። የማምረቻው ዘርፍም የኢኮኖሚ ዋና አንቀሳቃሽ በመሆን ላይ ይገኛል። መንግስት የኢኮኖሚ መዋቅራዊ ሽግግር ለማምጣትም በከፍተኛ ሁኔታ በመንቀሳቀስ ላይ ነው ያለው። የተባበሩት መንግስታት የኢንዱስትሪ ልማት ድርጅት ይህንን ከግምት ውስጥ በማስገባትም ሁሉን አቀፍና ዘላቂ የኢንዱስትሪ ልማት በሀገሪቱ እንዲሁም ደግሞ በአህጉሪቱ ለማምጣት ማሳያ አድርጎ ከመረጣቸው ሁለት ሀገራት መካከል ኢትዮጵያ አንዷ ሆናለች። የተባበሩት መንግስታት ዋና ጸሐፊ ባንኪሙን በበኩላቸው በማደግ ላይ ያሉ ሀገራት ከግብርና ወደ ኢንዱስትሪ በሚያደርጉት ሽግግር ዘርፈ ብዙ ድጋፍ ሊደረግላቸው እንደሚገባ ገልጸዋል። To trigger large scale transformation, we need to encourage economies to expand from farms to factories. ትልቅና ዘላቂ የሆነ የኢኮኖሚ ሽግግር ለማምጣት ሀገራት ከግብርና ወደ ኢንዱስትሪ የሚያደርጉትን ሽግግር መደገፍ ይኖርብናል። የተባበሩት መንግስታት የኢንዱስትሪ ልማት ድርጅት ዋና ዳይሬክተር ሊዮንግ በበኩላቸው ተቋሙ ኢትዮጵያንና ሴኔጋልን የሁሉን አቀፍና ዘላቂ የኢንዱስትሪ ልማት ፕሮግራም መተግበሪያ አድርጎ የመረጠው ሀገራቱ እያሳዩት ያለውን መልካም ተሞክሮ ከግምት ውስጥ በማስገባት ነው። በጉባኤው ላይ ዓለም አቀፍ የገንዘብ ተቋማትና የኢንዱስትሪ ዘርፍ ተዋናዮች ተሳትፈውበታል። የኢንዱስትሪ ልማትን ሊደግፉ የሚችሉ የፋይናንስ ተቋማት የተባሉ የቀሩ የሉ።
ይሄን አጋጣሚ እኛ ለብቻችን ብንሰራ ልናገኝ አንችልም። የተባበሩት መንግስታት ባይጠራቸው ኖሮ ኢትዮጵያ ባትመረጥ ኖሮ የዓለም የፋይናንስ ተቋማት ኢንዱስትሪን ለመደገፍ የሚያደርጉት እንቅስቃሴ በአንድ ቦታ ላይ ልናገኝ አንችልም። አንዳንዶቹን እዛም እዚህም እናገኛቸው አሉ። ነገር ግን እንደዚህ የተባበረ የተቀናጀ የፋይናንስ ተቋማት ኢንዱስትሪን ለመደገፍ የሚያደርጉት እንቅስቃሴ ልናገኝ አንችልም ነበር። ስለዚህ ይሄ ለኛ ትልቅ አስተዋጽኦ ነው። በተያያዘ ዜና የኦስትሪያ ባለሀብቶች መዋዕለ ንዋያቸውን በኢትዮጵያ እንዲያፈሱ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጠየቁ። ጠቅላይ ሚኒስትሩ ከኦስትሪያ ፕሬዝዳንት ጋር በቪየና ተወያይተዋል። ጠቅላይ ሚኒስትሩ ከተባበሩት መንግስታት የኢንዱስትሪ ልማት ድርጅት ዋና ጸሐፊ ሊ ዩንግ እና ከአውሮፓ ህብረት የልማት ኮሚሽነር ኔቨን ሚሚካ ጋር የተናጠለ ውይይት አድርገዋል። አሁንም ብሩክ ወርቁ። ኦስትሪያ እንደ ጎርጎሮሳውያኑ ቀመር በ1956 ኤምባሲዋን አዲስ አበባ ላይ የከፈተች ሲሆን በማደግ ላይ የሚገኝ የንግድና ኢንቨስትመንት ግንኙነት ከኢትዮጵያ ጋር መስርታለች። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከኦስትሪያው ፕሬዚደንት ሄንስ ፊሸር ጋር በቪየና በተወያዩበት ወቅት እንደገለጹት ኢትዮጵያ የህዝብ ተጠቃሚነትና የኢኮኖሚ እድገት ማረጋገጥን ከኦስትሪያ ልምድ መቅሰም ትፈልጋለች። የኦስትሪያ ባለሀብቶች መዋዕለ ንዋያቸውን በኢትዮጵያ እንዲያፈሱም ጠቅላይ ሚኒስትሩ ጥሪ አቅርበዋል። ፕሬዚደንት ፊሸር በበኩላቸው ኢትዮጵያ የሰላምና የልማት ትብብር መነሻ መሆኗን ጠቁመው በምስራቅ አፍሪካ ሰላምና መረጋጋትን ለማረጋገጥ ሀገሪቱ የምታደርገውን ጥረት አድንቀዋል። ኢትዮጵያ በቪየና ይገኝ የነበረውን ኤምባሲዋን መልሳ እንድትከፍትም ጠይቀዋል። በሌላ በኩል ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከአውሮፓ ህብረት የልማት ኮሚሽነር ኔቨን ሚሚካ ጋር በሁለትዮሽና አካባቢያዊ ጉዳዮች ላይ በቪየና መክረዋል። ኮሚሽነሩ እንዳሉት ኢትዮጵያ የአውሮፓ ህብረት ዋና አጋር ሆና እንደምትቀጥልም ገልጸዋል። ኢትዮጵያ የአውሮፓ ህብረት ዋና ተባባሪና የልማት አጋር ሆና ትቀጥላል። የአውሮፓ ህብረት ለኢትዮጵያ የሚሰጠው ድጋፍ ባለፉት 7 ዓመታት ብቻ 740 ሚሊዮን ዩሮ ደርሷል። በሌላ በኩል ጠቅላይ ሚኒስትሩ የተባበሩት መንግስታት የኢንዱስትሪ ልማት ድርጅት ዋና ጸሐፊ ሊዮንግን በቪየና አግኝተዋል። ጠቅላይ ሚኒስትር ኃይለማርያም ኢትዮጵያ ድርጅቱ በጀመረው የሁሉን አቀፍና ዘላቂ የኢንዱስትሪ ልማት ፕሮግራም ተጠቃሚ በመሆኗ ምስጋና አቅርበዋል። ዋና ጸሐፊ ሊዮንግ በበኩላቸው ዓለም አቀፍ የፋይናንስ ተቋማት ለኢትዮጵያ የኢንዱስትሪ ልማት ድጋፍ እንዲያደርጉ የበኩላቸውን እንደሚጥሩ ተናግረዋል። ኢትዮጵያ የምታዘጋጃቸው ዓለም አቀፍ የቡና ጉባኤዎች ቡናን በጥራትና በብዛት በማምረት ከዘርፉ የሚኖራትን ተጠቃሚነት ለማሳደግ እንደሚያስችሉ ፕሬዝዳንት ዶክተር ሙላቱ ተሾመ ተናገሩ። ሶስተኛው ዓለም አቀፍ የኢትዮጵያ ቡና ጉባኤም ተከፍቷል። ኢትዮጵያ በ2016 የሚካሄደውን አራተኛው የዓለም የቡና ጉባኤ እንድታዘጋጅ መመረጧንም የዓለም የቡና ድርጅት አስታውቋል። ጸገነት አሰፋ የኢትዮጵያ ሶስተኛው ዓመታዊ ዓለም አቀፍ የቡና ጉባኤ ለቡና ጥራትና ዱካ በሚል መርህ እየተካሄደ ነው። ይህም ከአመራረት ጀምሮ እስከ ገበያ ድረስ ተፈጥሯዊ ይዘትና ጥራቱን የጠበቀ ምርት በማቅረብ በዓለም ገበያ ተወዳዳሪና ተመራጭ ለመሆን የታለመ ነው። የኢፌዴሪ ፕሬዝዳንት ዶክተር ሙላቱ ተሾመ እንዳሉትም እንደዚህ አይነት ጉባኤዎች ዓለም አቀፍ ተሳታፊዎች የሚታደሙባቸው በመሆኑ ለዘርፉ ጠቃሚ ልምዶች ይቀስሙባቸዋል። ጉባኤው በቡና ምርትና ግብይት ሰንሰለት ውስጥ ያሉ አካላትን ተጠቃሚ የሚያደርግ ሀሳብ የሚመነጭበት ነው። እዚህ የተገኛችሁ በቡና ኢንዱስትሪ ላይ የምትሰሩ አሰራራችሁንና ልምዳችሁን ለአምራች ገበሬዎች፣ ለአቅራቢዎች፣ ለነጋዴዎችና ለላኪዎች በማካፈል ኢትዮጵያ ጥራት ያለው ምርት በመላክ ከዘርፉ ተጠቃሚ የምትሆንበትን መንገድ እንደምትፈጥሩ አምናለሁ። ኢትዮጵያ በተያዘው በጀት ዓመት ከ230 ሺህ ሜትሪክ ቶን በላይ ቡና ለዓለም ገበያ ለማቅረብ እቅድ አላት። ይህ ጉባኤ ደግሞ ዓለም አቀፍ ገዢዎች ጭምር የተሳተፉበት በመሆኑ የንግድ ትስስሩን እንደሚያጎለብተው የንግድ ሚኒስትሩ አቶ ከበደ ጫኔ ተናግረዋል። ይህ ጉባኤ የዓለም የቡና ዋጋ በጨመረበትና የአረቢካ ቡና እጥረት ባጋጠመበት ወቅት መካሄዱ የኢትዮጵያን ምርት በስፋት ለገበያ በማቅረብ የግብይት ሰንሰለቱንና ኢኮኖሚውን ለመጥቀም ሰፊ እድል ይፈጥራል። የጉባኤው ተሳታፊ ቡና ላኪዎችም የተሻለ የገበያ እድል እንደሚፈጥርላቸው ይናገራሉ። ለቡና ላኪው የሚኖረው የዛሬ ኮንፈረንስ አድቫንቴጁ ብዙ ነው። ምክንያቱም ገዢዎቹ እዚህ መጥተዋል። ስለዚህ በየቡናም ገዝተው ይሄዳሉ። ስለዚህ ቡና ላይ ያለንም ችግር ይፈታል። የዓለም አቀፉ የቡና ድርጅት ዋና ዳይሬክተር ሮቤሪዮ ኦሊቬራ ሲልቫ በቀጣዩ ዓመት የሚካሄደውን አራተኛው የዓለም የቡና ጉባኤና 116ኛው የዓለም አቀፍ የቡና ምክር ቤት ስብሰባ ኢትዮጵያ እንድታስተናግድ መመረጧንም አስታውቀዋል። The International Coffee Organization
selected Ethiopia as the host in ዓለም አቀፉ የቡና ድርጅት ኢትዮጵያን የመረጣት የቡና መገኛ ሀገር በመሆኗና ለአፍሪካ ትኩረት ሊሰጥበት የሚገባው ወቅት አሁን ነው በማለት ነው። በአፍሪካ ምድር ለመጀመሪያ ጊዜ በሚካሄደው በዚህ ጉባኤ ከ20 ዓመት በፊት 20% የዓለም ቡና ፍጆታ ስታቀርብ የነበረችው አህጉር አሁን ወደ 11% በመውረዷ ምክር ሀሳቦችን በማቅረብ ወደ ተግባር ለመሸጋገር የሚመከርበት ይሆናል። ሶስተኛው ዓመታዊ የኢትዮጵያ ቡና ጉባኤ ለ2 ቀናት የሚካሄድ ሲሆን ጥናታዊ ጽሁፎች የሚቀርቡበት የዓለም አቀፍ ተሞክሮች ልውውጥ የሚደረግበትና የገበያ እድሎች የሚመቻቹበት እንደሚሆንም ይጠበቃል። ኢትዮጵያ በቀጣይ ለምትተገብረው ሁለተኛው የእድገትና ትራንስፎርሜሽን እቅድ ለእንስሳት ሀብት ልማት ዘርፍ ልዩ ትኩረት በመስጠት ሰፊ ኢንቨስትመንት እንደምታካሄድ ምክትል ጠቅላይ ሚኒስትር ደመቀ መኮንን ገለጹ። መንግስት ከዘርፉ የሚያገኘውን ገቢ በማሳደግ ኢኮኖሚያዊ ተጠቃሚነቱን ለማስፋት ፍላጎት እንዳለው ነው ምክትል ጠቅላይ ሚኒስትሩ የተናገሩት። የዓለም አቀፉ የእንስሳት ሀብት ምርምር ኢንስቲትዩት 40ኛ ዓመት የምስረታ በዓሉን በአዲስ አበባ እያከበረ ነው። ሁናቸው ኢትዮጵያ በእንስሳት ሀብት ከአፍሪካ አህጉር በቀዳሚነት ብትቀመጥም ከዘርፉ የምታገኘው ጥቅም ግን እዚህ ግባ የሚባል አይደለም። ከዘርፉ ተገቢውን ጥቅም ማግኘት ካልተቻለባቸው ምክንያቶች ደግሞ ከመሰረተ ልማት አለመሟላት፣ የተቀናጀ የገበያ ስርዓት ማጣት፣ የተሟላ የእንስሳት ጤና አጠባበቅ አለመኖር ተጠቃሾች ናቸው ይላሉ ምክትል ጠቅላይ ሚኒስትር ደመቀ መኮንን የዓለም አቀፉ የእንስሳት ምርምር ኢንስቲትዩትን 40ኛ ዓመት ምስረታ በዓል አስመልክቶ በተከፈተው የ2 ቀን ጉባኤ ላይ። በመሆኑም ይላሉ አቶ ደመቀ ሀገሪቱ ከዘርፉ የምታገኘውን ጥቅም ይበልጥ ለማሳደግ በቀጣይ ትኩረት ተሰጥቶ ሊሰራ ይገባል። በሁለተኛው የእድገትና ትራንስፎርሜሽን እቅድ ዘመን ለእንስሳት ሀብት ልማት ዘርፍ መንግስት ልዩ ትኩረት ሰጥቶ ይሰራል። መንግስት ሰፊ ኢንቨስትመንት በማካሄድ ከዘርፉ የሚገኘውን ገቢ ለማሳደግ ኢኮኖሚያዊ ተጠቃሚነቱን የማስፋት ፍላጎት አለው። የዘርፉ በከፍተኛ ሁኔታ ማደግ የውጭ ምንዛሪን በማስገኘትና በድህነት ቅነሳ ረገድም ትልቅ አስተዋጽኦ ያበረክታል። በ2050 የዓለም ህዝብ ከ9 እስከ 10 ቢሊዮን ሊደርስ እንደሚችልና የዚህን ህዝብ ፍላጎት ደግሞ በ70% ጭማሪ ሊያሳይ ይችላል የሚሉት አቶ ደመቀ የሚፈጠረውን ክፍተት ለመሙላት አፍሪካ አቅሟ አላት ብለዋል። በአፍሪካ አህጉር የሚታየውን የእንስሳት ተዋጽኦ ፍላጎትን ለማሟላትም ቅንጅታዊ ስራ ያስፈልጋል ነው ያሉት። በአፍሪካ አህጉር ከፍተኛ የሆነ የወተት የስጋና የእንቁላል ፍላጎት መኖር ለእንስሳት ሀብት ዘርፍ ማደግ ትልቅ ተስፋ ነው። ይህ ፍላጎት ደግሞ በአንድም ሆነ በሌላ መልኩ መሟላት አለበት። ሁላችንም ፍላጎቱን ለማሟላት በጋራ መስራት አለብን። የዓለም አቀፉ የእንስሳት ምርምር ኢንስቲትዩት ዳይሬክተር ዶክተር ጂሚ ስሚዝ በበኩላቸው በእንስሳት ሀብት ላይ የሚሰራው ስራ ለሀገር አቀፍ ምጣኔ ሀብት የሚኖረው አስተዋጽኦ ከፍተኛ በመሆኑ ትኩረት ተሰጥቶ ሊሰራ ይገባል ብለዋል። ሀገራት ለእንስሳት ልማት ዘርፍ የሚሰጡት ትኩረት ዝቅተኛ ከመሆኑ ጋር ተያይዞ የሚፈለገውን ጥቅም ማግኘት አልተቻለም። በመሆኑም ለዘርፉ ትኩረት በመስጠት በገጠራማው ክፍል የሚኖረውን ማህበረሰብ ህይወት ከመቀየር ባለፈ የምግብ ዋስትናቸውን ማረጋገጥ ይችላሉ። የግብርና ሚኒስቴር ዴታና የኢንስቲትዩቱ የቦርድ አባል አቶ ወንድራድማን ደፍሮ ኢትዮጵያ ከእንስሳት ዘርፍ የበለጠ ተጠቃሚ እንድትሆን መሪ እቅድ መዘጋጀቱን ገልጸዋል። ኢትዮጵያ ከእንስሳት ሀብት ልማት እንድትጠቀም መሪ እቅድ ተዘጋጅቷል። በእቅዱም ዘርፉን እንዴት ማሳደግ እንደሚቻል በዝርዝር ተቀምጧል። የስራ ዕድል ከመፍጠር አንጻርም ትልቅ ጠቀሜታ ነው ያለው። ህገወጥ ግብይትን መከላከል ሰፋፊ ሀገራዊ ግቦችን ማሳካት በመሆኑ ከእያንዳንዱ ዜጋ ትልቅ ኃላፊነት እንደሚጠበቅ የገቢዎችና ጉምሩክ ባለስልጣን ገለጸ። ባለስልጣኑ በግብር አሰባሰብ ላይ በሚገጥሙ ችግሮችና መፍትሄዎች ላይ ከግብር ከፋው ማህበረሰብ ጋር ውይይት አድርጓል። አብዲ ከማል የኢትዮጵያ ገቢዎችና ጉምሩክ ባለስልጣን በ2006 የመልካም ልማታዊ አስተዳደር እቅዱ አፈጻጸምና የ2007 እቅዱ እንዲሁም በዘርፉ በሚያጋጥሙ ችግሮች ልባት ላይ ከግብር ከፋዩ ህብረተሰብ ጋር በጊዮን ሆቴል ውይይት አድርጓል። በመድረኩ እንደተገለጸው ግብርን በአግባቡ በመሰብሰብ ሰፋፊ ሀገራዊ የልማት ግቦችን ለማሳካት በሚደረገው ጥረት የአቅም ውስንነት፣ የአመለካከት ችግርና ኪራይ ሰብሳቢነት ዋነኞቹ ማነቆዎች ናቸው። እናም ለእነዚህ ችግሮች ልባት ከግብር ከፋዩና ከግብር ሰብሳቢው ተቋማት ባሻገር ሁሉም ዜጋ በኃላፊነትና በሀገራዊ ስሜት ሊንቀሳቀስ እንደሚገባ ተጠቅሷል። በመድረኩ የተሳተፉ ግብር ከፋዮች በበኩላቸው የተቋሙን አገልግሎት ለማሻሻልና ብልሹ አሰራሮችን ለመከላከል የተጀመሩ ስራዎች እንዲጠናከሩ ጠይቀዋል። ከአገልግሎት አለመፋጠን፣ ከቅንጅት ጉድለት፣ ለማምረቻ ተቋማት ከሚደረጉ ድጋፎችና የግብር አሰባሰብን ወጥ ከማድረግ ጋር የተያያዙና ሌሎች ዝርዝር ጥያቄዎችንም አንስተው በባለስልጣኑ ዋና ዳይሬክተር አቶ ከርሻሌና ሌሎች የስራ ኃላፊዎች ማብራሪያ ተሰጥቷቸዋል።
ሰራተኛው ጠዋት ይሰበሰባል፣ ከሰዓት ይሰበሰባል፣ ማታ ይሰበሰባል። አንድ ጉዳዮችን ለማስፈጸም በሚካሄድበት ጊዜ በቂ ሰዎች በቦታው ላይ አይገኙም። ሁለት ነገር እንዳይሳካ እኛ ስንወያይ ግብር ከፋዩ እንዴት እናስደስት፣ ገቢውን እንዴት እንሰብስብ፣ ኪራይ ሰብሳቢነትን እንዴት እንታገል በምን ቁም ነገሮች እንነጋገር አጠር አድርገን ነው እንጂ ያን ያህል የሚያደነብሽ ስብሰባም አይደለም። ቀልጣፋ በሆነ ውጤታማ የሆነ ቁም ነገር አዘል ስብሰባ ማድረግ ይቻላል። መጥፎ ነገሮች እዛ በጋራ ስንወያይ ስለሚጋለጡ የማይፈልጉ የኛ ልጆችም አሉ። አንዳንዶቹ የመወሰን አቅማቸውና ችግሮችን በወቅቱ ሶልቭ የማድረግ ችሎታቸው በርካታዎች ናቸው ማለት ጥሩዎች ናቸው። አንዳንዶቹ ግን ቅድም እንደተባለው እንደ ጸሐፊ ዝም ብሎ እዛ ሄድና አቤት በል ከዚህ ውጭ ማዳምጥበት ጊዜም አንደበትም የለንም እያሉ በራቸው ዝግ የሚያደርጉ አሉና መጓተቶች እንዳሉ አንዱ ወደ አንዱ እንደሚገፋ ማብራሪያ እንደሚጠይቅ እርግጠኛ እንደማይሆን ስርዓት እንደምላቸው በባለፈው መድረክ ተናግረዋል። ይሄንን ታሳቢ ያደረገ ችግር ለመፍታት ሆነ እንደ ችግር ተቀብለን ለመሄድ በዚህ መልኩ እየተገለጸ የውሳኔ አሰጣጥ ችግር አለ። አቶ በከር ከግብር ከፋዩ ህብረተሰብ ጋር ችግሮችን በጋራ ለመፍታት የሚደረጉ መሰል ውይይቶች ውጤት እያመጡ ነው ብሏል። የአሁኑ መድረክም ከቀደሙት በተሻለ ግብዓት የሚሆኑ ጉዳዮች በሚዛናዊነት የተነሱበት መሆኑን በመጥቀስ እንደ ዳይሬክተሩ በግብር አሰባሰቡ ላይ ለሚስተዋሉ ችግሮች ዋነኛው መነሻ ያመለካከት በመሆኑ ከፍጻሜውና ከግብር ከፋዩ ባለፈ ሁሉም የድርሻውን ሊወጣ ይገባል። በተለይ ህገወጥ ግብይትን መከላከል የእያንዳንዱ ዜጋ ሀገራዊ ግዴታ ነው ብሏል። ያንዳንዱ ግብር ከፋይ ግብሩን በአግባቡና በታማኝነት ማሳወቅ ማለት ሀገር መገንባት ትውልድ መፍጠር ነው። ድህነትን ታሪክ ማድረግ ለማንም አይደለም። የጋራ ቤታችን የሆነችውን ሀገር መገንባት ነው። ስለዚህ በሀገር ጉዳይ ግብር ከፋዩ ማንኛውም ዜጋ አገልግሎት ሰጪው አንድና አንድ ዓላማ ሊኖረን ይገባል።